ለደቂቃ ውስጥ በስልካችን ብቻ እንዴት እንደምንሰራ አብረን እናያለን። ካፕከት አፕሊኬሽን ያስፈልገናል። ካፕከት አፕሊኬሽን ስንከፍት እንደዚህ አይነት ኢንተርፌስ ይመጣልናል። እንደዚህ አይነት ባክግራውንድ ወሰድኩኝ ማለት ነው። ከወሰድኩኝ በኋላ አስፔክት ሬሾን ማስተካከል አለብኝ። አስፔክት ሬሾ ምንድነው? ለምን ይጠቅመናል ምትሉ ካላችሁ ከዚህ በፊት የሰራሁት ቪዲዮ አለ፣ እዛ ላይ ማየት ትችላላችሁ። እና አሁን ለዩቲዩብ ስለሆነ 16:9 አረጋለሁ። ከዛ በኋላ እንደዚህ በእጄ ሰፋ አድርጌ ፉል ስክሪን ማድረግ እችላለሁ። ወደ ጋለሪ ሄጄ ፎቶዬን አመጣለሁ ማለት ነው። ያመጣሁትን ፎቶ ደግሞ ባክግራውንዱን ከት ማድረግ አለብኝ። ስለዚህ እንደዚህ ሪስቶር ስል እንደዚህ አድርጎ ያመጣልኛል ማለት ነው። ቴክስት እንጽፋለሁ። አድ ቴክስት የምትለው ነክቼ ቴምኔል ወደ ጣት አቅጣጫ ወስዳለሁ። ፎንት የምትለው ውስጥ ገባለሁ። ማይ ፎንት ውስጥ ስነካ እንደዚህ በፊት ዳውንሎድ አድርጌ ያመጣኋቸው አሉ። እንዴት መጠቀም እንዳለባችሁና ከየት እንደምታወርዱ ማወቅ የምትፈልጉ ካላችሁ በኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እሰራለሁ። ከፋ የምትለውን በጣም ስለምወደው እሱን አደርገዋለሁ። በመቀጠል ሌላ ጽሁፍ እጽፋለሁ በ2 ደቂቃ። ባክግራውንዱን በጥቁር ካደረኩኝ በኋላ ከለሩን ቀይራለሁ፣ በቀይ አደርጋለሁ። ባክግራውንዱ ግን በጥቁር ቢሆንልኝ የተሻለ ነው። እንደዚህ ስታይል ደግሞ በቢጫ ቢሆን የተሻለ ነው። ይህንን ይመስላል ማለት ነው። እናንተ ከዛ ባነሰ ደቂቃ ውስጥ መጨረስ ትችላላችሁ። ቀጥለን ስክሪንሻት ነው የምናደርገው። ጋለሪ ላይ ገብተን ኤዲት የምትለዋን ከነካን በኋላ ክሮፕ እናደርጋለን። ይህንን ይመስላል ማለት ነው።